ሴት በጸጥታና በሙሉ መገዛት ትማር ለምን እንድትድን ነው እንዴት ትዳን አይደል ዮሐንስ ላይ ሲናገር ኢየሱስ ምን አለ እርሱ በላከው ታምኑ ዘንድ ይሄ እግዚአብሔር ስራ ነው ሲል መለሰላቸው ይላል ስለዚህ ሰው በኢየሱስ የሚያምነው እግዚአብሔር በላከው በሱ በመሲሁ የሚያምነው ሲሰራው ነው እግዚአብሔር ሲሰራው ነው እግዚአብሔር እንዴት ነው የሚሰራው በቃሉ ነው ማን ልኮ ራሱ ልጁ ልኮ ነው ልጁ ምን አለ እውነት መንገድ ህይወት ነኝ አለ ይሄንን ሴት እንዴት አውቃ ነው የምትድነው ያለ ካልተማረች ቁጭ ብላ ማንንም ላይ ጥገኛ ሳትሆን እንዴት ነው የምትድነው አሁን የእናንተን ስታትስ አታስቡ እህቶች የዛን የነበሩትን ሴቶች አስቡ ከምንጩ ከመምህሩ እግር ስር ቁጭ ብሎ ያልተማረ ሰው እኮ መምህሩ ያለው ይሄን ነው የሚለውን ሰው እኮ ነው የሚሰማው አለው እንዴ ሌላ ምንጭ ከምንጩ ያልሰማ ሰውዬ እኮ ከማን ነው የሚሰማው ከሰሚ እኮ ነው የሚሰማው አሁን ጳውሎስ እያለ ነው እህቶች ከሰሚ መስማት የለባቸውም በጌታ ዘንድ ገላትያ ወንድ የለም ሴት የለም እኩል ቁጭ ብለው የመማር ዕድል ያግኙ እንቆምና የእግዚአብሔርን ቃል እናነባለን አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 15 ለእግዚአብሔር ቃል ክብር ቆመን እናነባለን እንግዲህ ከሁሉ አስቀድሞ ልመናና ጸሎት ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረግ አሳስባለሁ ይሄውም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኝ ነው እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ራሱንም ለሰዎች ሁሉ ቤዛ አድርጎ ሰጠ ይህም በትክክለኛው ጊዜ ተመስክሮለታል እኔም ለዚህ ነገር የምስራች አብሳሪና ሐዋርያ እንዲሁም ለአሕዛብ የእውነተኛ እምነት አስተማሪ ሆኜ የተሾምኩ እውነቱን እናገራለሁ አልዋሽም እንግዲህ ወንድሞች በሁሉም ቦታ ያለ ቁጣና ያለ ክርክር የተቀደሱ እጆቻቸውን ወደ ላይ በማንሳት እንዲጸልዩ እፈልጋለሁ እንዲሁም ሴቶች በጨዋነትና ራስን በመግዛት ተገቢ የሆነ ልብስ ይልበሱ እንጂ በሹሩባ ወይም በእንቁ ወይም ዋጋቸው ውድ በሆኑ ልብሶች አይሽቀርቀሩ ነገር ግን እግዚአብሔርን እናመልካለን የሚሉ ሴቶች ሊያደርጉ እንደሚገባ በመልካም ተግባር ይዋቡ ሴት በጸጥታና በሙሉ መገዛት ትማር ሴት ዝም እንድትል እንጂ እንድታስተምር ወይም በወንድ ላይ ስልጣን እንዲኖራት አልፈቅድም ምክንያቱም አዳም ቀድሞ ተፈጥሯል ከዚያም ሔዋን ተፈጠረች ደግሞም የተሳለለው አዳም አይደለም የተሳለለችውና ኃጢአተኛ የሆነችው ሴቷ ናት ይሁን እንጂ ሴት በእምነትና በፍቅር በቅድስናም ራሷን እየገዛች ብትጸና ልጅ በመውለድ ትድናለች እግዚአብሔር አምላካችን አባታችን ሆይ ስለማዳንህ እናመሰግንሃለን በዚህ ምሽት በቤትህ ስለሰበሰብከን ቃልህን ስለምትናገረን ስምህን እናከብራለን ተመስገን ጌታ ሆይ ዘማሪው እንዳለ አቤቱ ስርዓትህ መካሬ ምስክርነትህ ተድላይ ነው እንዳለ እግዚአብሔር ሆይ እንዲሁ ይሁንልን ጌታ ሆይ ቃልህ ይጣፍጠን ይምራን ያግዘን ይደግፈን ያቆመን እውነትን ይንገረን በመንፈስ ተናገረን ጌታ ሆይ እናመሰግንሃለን በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም ላችኋለሁ እንዴት ሰነበታችሁ አሜን የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን ባለፈው ሳምንት የጀመርነውን የመጋቢነት ወይም የእረኝነት አገልግሎት በመጽሐፍ ቅዱስ የሚል ትምህርት ክፍል 2 እንቀጥላለን እንዳልኳችሁ ሰከን ብለን ነው የምንማረው እኔ ብስናገር በፈጥነም ትምህርቱ ግን ይሰክናል እና ሰከን ብለን ነው የምንማረው ባለፈው ሳምንት ከቁጥር 1 እስከ ምዕራፍ 2 ከቁጥር 1 እስከ 10 ያለውን ጌታ ረድቶን አይተናል እንደምታስታውሱት ከቁጥር 1 እስከ 2 ያለው ምንድነው ጸሎት አይደል ጸሎት የአምልኮ ምንድነው አንደኛው በጣም ወሳኙ ክፍል ነው ብለን ነበር አይደል እዚህ ልመና አቅርቡ ምልጃ አቅርቡ ምስጋና ለእግዚአብሔር አቅርቡ ይላል በጣም አስፈላጊ ነገር ነው እግዚአብሔር ሩቅ የሆነ አምላክ አይደለም የማይሰማን በጣም ትራንሰንደንት የሆነ አይደለም ደግሞ ኢማነንትም ነው ለኛ ምንድነው ቅርብም ነው እግዚአብሔር ጸሎት ምን ያደርጋል ይመልሳል አንዴ ቄስ ትግስቱ ሲናገር ምን አለ አንድ ጊዜ ተሰብስበን እየጸለይን ነው አለ አንድ ቤትና አንዲት እህት መልእክት አመጣች ማን አንድ ወንድም አልኩም አንዲት እህት ምን አመጣች የትንቢት መልእክት አመጣች ጌታ ይመስገን እና ምን አለች አንድ ሰው አለና ይጸልይለት ሚል መልእክት ነው የመጣውና ምንድነው መልእክቱ አንድ ወንጌላዊ በጴንጤ ወንድም ወደ እንጦጦ ተራራ ራሱን ሊያጠፋ እየወጣ ነውና ማልዱለት ምልጃ የሌለ አሁን ጢሞቴዎስ ላይ ምልጃ እናቀርባለን አይደል እናቀርባለን እና ማልዱለት የሚል ጸሎት ነው ስለዚህ መማለድ ጀመርና በቃ ጌታ ሆይ ወንድማችንን ታደግ ምናምን ይያል መጸለይ ጀመር ያ ሰው ደግሞ ራሱን ሊያጠፋ እንደተባለው ገመድ ይዞ እንጦጦ ተራራ እየወጣ ነው እና እሱ ተራራውን ሲወጣ
አንድ አእምሮ ህመምተኛ የሆነ ወይም በተለምዶ እብድ የምንለው አይነት ሰው ደግሞ በጣም ቡትቶ የለበሰ ምናምን ሲወርድ ተገናኙ እና ያ የአእምሮ ህመምተኛው ትልቅ ጩቤ መዘዘና እንዳትነቃነቅ እነቃነቃለሁ ብትል እዘከዝካለሁ አለ እና ራሱን ሊያጠፋ እየወጣ ያለው ሰውዬ ደግሞ አትግደለኝ እንጂ እቆማለሁ አለ። አሁን የኔ ጥያቄ ራሱን ሊያጠፋ የሚሄድ ሰውዬ አትግደለኝ ሙግት ውስጥ መግባቱ በጣም ነው የሚገርመኝ። ብቻ እሱ አይደለም ፖይንቱ። ከዛ እንዳትንቀሳቀስ አለው። አልንቀሳቀስም አለ። ከዛ ዛፍ ጋር ወሰደና በልጥ ነው በገመድ አሰረው። ይህን አማኙን ማለት ነው እብዱ አሰረውና ኢየሱስ ክርስቶስ ለአንተ ነው የተሰቀለው፣ አንተ ለማን አባክ ነው የምትሰቀለው እያለ ገረፈው። ለማን አባክ ነው የምትሰቀለው አንተ? ሁለተኛ አልሰቀልም በል እያለ አልሰቀልም ይላል ታስሮ። ከዛ ገረፈውና ከዛ በኋላ ፈቶት መጥቶ የሚጸለይበት ቤት ምስክርነቱን ነገረን አለ እና እግዚአብሔር ምልጃ ምን ያደርጋል? እና ግን አንዳንዴ አጠይቁም። አሁን እግዚአብሔር ለሰውየው በራእይ ተገልጦ እንዳትሰቀል ማለት ይችላል አይደል? መልአክ ልኮ ማለት ይችላል። ግን በዚህ ኬዝ አንድ አእምሮ ህመምተኛ ልኮ አይደል እየገረፈ ምን አደረገው? ለተግሳጽ አንዳንድ ጊዜ መልእክት ሲመጣ ይመጣል። ነጥቡ ግን ምንድነው? ይኸውላችሁ እንጸልይ፣ እግዚአብሔር እናዋራው። በቃ ምርጃ ይቀርባል ለእግዚአብሔር፣ ምስጋና ይቀርባል። እግዚአብሔር ሩቅ አይደለም አይደል? ቅርብ ነው። ጸሎታችን ምን ያደርጋል? ይሰማል፣ ደግሞ ይመልሳል። ከዛ ከቁጥር 3 እስከ 7 ጳውሎስ ከዋናው ሐሳቡ፣ ምክንያቱም ክፍሉ ለአምልኮ የተሰጠ መምሪያ አይደለ? ከመምሪያ ትንሽ ወጣ ይልና ከቁጥር 3 እስከ 7 ድረስ ምን ይላል? ይሄ የአምልኮ ጸሎት፣ ዝማሬ የሚቆመው በማን ነው? የዝማሬ የጸሎታችን ምክንያትና ዓላማ ማዕከልና መሰረት ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር በክርስቶስ ኢየሱስ የሰራው ምንድን ነው? ስራ ነው ብሎ ስለ ክርስቶስ ኢየሱስ ስራ ይነግረናል። እዚህ እግዚአብሔር ድነትን በክርስቶስ በኩል ኦብጀክቲቭሊም ሳብጀክቲቭሊ ምን አድርጓል? ሰርቷል ይለናል። ሰርቷል። ስለዚህ ይሄ የጸሎታችን የአምልኳችን የትምህርታችን ምንድን ነው? ማዕከል ነው ይላልና አላስቻለውም ጳውሎስ። አይገርማችሁ? መመሪያ እየሰጠ ግን መመሪያው ማን ላይ ነው የቆመው? ኢየሱስ ላይ ነው የቆመው የሚለውን ለመናገር መዘግየት አልወደደም። ከዛ ከቁጥር 8 እስከ 10 እንደምታስታውሱት ወንዶችና ሴቶች በቅዱሳን ህብረት ውስጥ እንዴት ያድርጉ፣ በአምልኮ ሰዓት እንዴት ይሁኑ ይልና ወንዶች ከቁጣና ከክርክር ምን ይበሉ? ይራቁ። ልካም ጸልዩ እንዳልኳቸው አፕሊኬሽኑ ምንድነው? ወንዶች ከቁጣና ከክርክር እንራቅ። አንዳንድ ጉዳይ ዶክትሪን ካልሆነ መሰረታዊ ጉዳይ ካልሆነ ምን በለው እንቶ የኛ ቁጣ የእግዚአብሔርን ጽድቅ ምን አያደርግም? አያመጣም። ከዛ ይልቅ ጉባኤውን አንረብሽ፣ ይልቁንም እጆቻችንን ዘርግተን ምን በል አረ ቁጥር 8 እኮ ጸሎት ነው። ልክ እንደ ቁጥር 1 የሚመጣው ምንድነው? ጸልዩ እኮ ነው የሚለው። ጸልዩ። ይኸውልህ እምቢ ካልክ ብራዘር ጌታ ሁሉን አስጥሎ ትዘረጋለህ በግድ። እኔ አንዲት እያወራኋት አንዲት እህት ይገርማል፣ በቃ እኔ ድሮ እጄን ዘርግቼ ምናምን እላለሁ መዝሙር ላይ ጸሎት ያለች። አሁን አንዳንድ ነገሮችን ጌታ አስጥሎኝ አለች። አሁን ሳነሳና ድሮ ሳነሳ ምን አይደለም እና በጸባይ እናንሳ፣ ግድ የላችሁ። ጴጥሮስ እኮ እንደዛ ነው እጁ ይመጣል ይላል እና እጁ ሲመጣ ዝቅ ብትል ይሻላል ካላልክ ምን ያደርጋል? እጁ ዝቅ ያደርጋል። ስለዚህ ወንዶች ከቁጣና ከክርክር ራቁ። ጥላቻን፣ ቂምን፣ መራርነትን ያመጣል ቁጣና ክርክር ነው እና ተውት፣ ግድ የለም። እና አንዳንዱ ነገር ወደኋላ ሄዳችሁ ታስቡት ራሱ ትርጉም የለውም። ሴቶች በሹርባ በእንቁና ዋጋቸው ውድ በሆኑ ልብሶች፣ ይሄ ወንዶችንም ያስደስታል። ባሎችን በተለይ ውድ የሆነ ልብስ እኮ ሀንዬ ይላል ጳውሎስም ብሏል። አይሽቀርቀሩ በቃ ማለት ምን እያለ እህቶች እናንተ ምን አይደላችሁም፣ የቅዱሳን ስብስብ የአምልኮ የቤተክርስቲያን ስብስብ ማዕከል አይደላችሁም። እናንተ የአቴንሽን ማዕከል መሆን የለባችሁም። ራሳችሁንም እንደዛ አታድርጉ። ይልቁንም በእንቁ በውድ ልብስ ከመሽቀርቀር ይልቅ በመልካም ተግባር ምመሩ፣ ተዋቡ፣ በግብር ተዋቡ ይላል እና ዛሬ ቁጥር 11 እንጀምራለን እና ይሄ ቁጥር 11 ያው ከባድ ነው ተብሎ የሚታሰበው ክፍል ነው። አሁን እናንተም በጉጉት ትጠብቁት የነበር ወደ ገደለው የምትሉት ግን እውነት ለመናገር ከባድ ነው ብዬ አላምንም። እኔ በግሌ ክፍሉ ነው የከበደው ወይስ ደግሞ እኛ ክፍሉን የምናነብበት መነጽር ነው የከበደው ብሎ መጠየቅ በጣም አስፈላጊ ነው። አያችሁ ለ1900 ዓመት አካባቢ ምንም ሰላም የነበረች ቤተክርስቲያን 20ኛው መቶ ክፍለ ዘመን ላይ ተነስታ ድንገት ስትረበሽ ምኑ ነው የተቀየረው ማለት አለብን። ቃሉ እንደሆነ ምንድነው የጸና ነው አይደል? የተቀየረው ምንድነው? እኛ የምናይበት መነጽር። ስለዚህ መነጽሩን ነው አሁን ዛሬ በሚመጡት ሳምንታት የምናደርገው፣ መነጽሩን ማጽዳት ነው። የቆሸሸውን መነጽር ማድረግ
ማጽዳት ያስፈልጋል። እሱን ነው የምናደርገው ጌታ ቢፈቅድና ብንኖር። ቁጥር 11 ሲጀምር ሴት በጸጥታና በሙሉ መገዛት ትማር። ማን? ወንድስ? ወንድም እኮ ያው ነው ቅዱሳን። ወንድ እያጮኸ እኮ አይማርም። ለብቻው እያጮኸና ለመገዛት እኮ አይማርም። አሁን ትኩረቱ መመሪያ ስለሆነ ነው። እና አሁን ለምን ሴት ይላል? እኔ ማን ነው የሚነግረኝ? ጳውሎስ በሚሉ ሴቶች አሉ። አይ ወንድም በጸጥታና በመገዛት ነው የሚማረው። ግን እንደ አጋጣሚ ክፍሉ ሌላ ሀሳብ ስላለው መመሪያ የሰጠ ስለሆነ ሴትን ጠቀሰ ነው። እና እሱን አብራራሉ ለምን ሴት እንዳለ። እና ዝም ብለ በደምስ ሀሳብ 4 ጥያቄ መጠየቅ ይቻላል። አንደኛው ወንዶችስ የሚል ነው። ሁለተኛው ለምን ሴቶች ብቻ ሴት ብቻ ተብሎ ተጠቀሰ? ሶስተኛው የትና የት አለ? አራተኛው መቼ ማለት እንችላለን። ጀነራል ኳስችን ነው። ወደ ውስጥ እንገባለን። ግን እንዳልኳቸው ወንድም በጸጥታና በመገዛት ምን ያደርጋል? ይማራል። እንደዛ ነው። የተለየ ስታንዳርድ የለን እንደ ወንዶች። ካለ ትነግሩኛላችሁ። ታዲያ ለምንድን ወንዶችስ ለምንድን ነው ለሴቶች ብቻ ይሄ የተላለፈው? ጳውሎስ መመሪያ ሲሰጥ የአምልኮ መመሪያ ሲሰጥ ለምንድን እህቶችን ብቻ አተኩሮ ሴት ደግሞ ሲንጉለር ነው አይደል? ራሱ ሴት በጸጥታና በሙሉ መገዛት ትማር ያለው ለምንድን ነው? አንድ ቪዲዮ እያየው ነበር። አሁን ስለዚህ ክፍል በኋላ እመጣበታለሁ ቪዲዮ ላይ፣ ግን ለኢንትሮዳክሽን ይመቻል። እና ምንድነው ይላል፣ ለምንድነው ሴቶች የማያስተምሩት ጉባኤ ላይ የማይሰቡ ተከልክሏል ምናምን ሲባል አንድ ሰው መልስ ነው የሚሰጠው። አልተከለከለም። በጣም የታወቀ ሰው። ያው የዛን ጊዜ በወቅቱ ከነበረው አኳያ ኢየሱስ እና መጽሐፍ ቅዱስ ባህሉን ጠብቆ ለመጽሐፍ ብሎ ነው ይላል። Do you even know Jesus? ኢየሱስን የምናውቀው ከሆነ ካውንተር ካልቸራል ሪፎርሜሽን ያመጣው እኮ ኢየሱስ ከባህሉ ምንድን ያደረገው? በተጻራሪ እኮ ነው ሄደው። ባህል ሊይዘው ነው ጌታ። እስራኤልን እኮ አወጥቶ ህዝብ ሲያደርጋቸው ብርሃንና ጨው ትሆናላችሁ ሲላቸው እኮ አዲስ ባህል እኮ ነው የሰጣቸው። እና በጣም ጥንቃቄ ይፈልጋል። አሁን ለምንድን ነው ለሴቶች የተሰጠው ስትሉ የምታገኙት መልስ መሰላችሁ? ባህሉ ይዞት አይደለም። እንደውም ይሄ ንግግር ከባህሉ በተቃራኒ ነው። ለምን ያላችሁ እንደሆነ ይኸውላችሁ፣ ሴቶች በአይሁድ ባህል ትምህርት ሙሉ ለሙሉ ተከልክለዋል አይደለም እንለው። ጀነራሊ ስፒኪንግ እንደው በጠቅላላው በደምስ ሐሳብ ስናየው ግን በህግ አስተምሮ ህጉን ይሄ ቶራ የምንለውን መጽሐፍት ምን ያደርጉ ብዙ አይማሩ። የነሱ አብዛኛው ድርሻ የሚሆነው የቤት ኃላፊነት ነው። ልጆቻቸውን መንከባከብ፣ ቤታቸውን ማስተዳደር ላይ ያተኩራሉ። ያም ሆኖ ግን ስቲል ሴቶች በተወሰነ መልኩ የመማር ዕድል ነበራቸው። ስለዚህ ይሄ በደምስ ሐሳብ ብዙ የመማር ዕድል አልነበራቸውም። ልክ ወንዶች ህፃናት ከልጅነታቸው እንደሚማሩት ሴቶች ህፃናት ምን አይደረጉም ነበር? በህጉ አይደል በቶራ ወይም በአምስቱ መጽሐፍት ምን ያደርጉ አይማሩም ነበር። ስለዚህ በጠቅላላው ሴቶች ብዙ የመማር ዕድል አልነበራቸውም ማለት እንችላለን በአይሁድ ባህል በጠቅላላው። የሮምንስ አውድ ብንመለከት ሮምን በነጋሽ ብዙ ሰው ሲያስብ የሆነ በቃ ድሮ ዘመን ምናምን አድርጎ ነው የሚያስበው። ይኸውላችሁ ሐር ነበር የሚለብሱት። በነገራችን ላይ በጣም ከኛ የተሻለ ላይፍ ነበራቸው። ፑል ነበራቸው ቤታቸው ውስጥ። ይሄ ፑል መጫወቻ አይደለም ዋና። እና ሮም በጣም የሰለጠነች ነች። አሁን እንደምታዩት የዛን የሰሩት መንገድ አሁንም አለ። ስልጣኔያቸው መገመት ይችላል። ስለዚህ እንዴት ነበር በሮም ስልጣኔ ሴቶች ምን ያህል የትምህርት ዕድል ነበራቸው የሚለው ኢንታየርሊ ሙሉ ለሙሉ ከትምህርት አልተገደቡም ነበረ ልክ እንደ አይሁዱ። ከዛም በተወሰነ መልኩ በተሻለ የትምህርት ዕድል ነበራቸው። ግን ስቲል ያ የትምህርት ዕድል ምንድን ነው? በተወሰነ መልኩ የተገደበ ነበረ። እዚህ ለትምህርት የነበራቸው እድል የተወሰነ ቢሆንም እሱ ራሱ በሶሻል ስታትስ በማህበራዊ ሁኔታ ለምሳሌ የተሻለ ሀብት ያለው የተሻለ ስልጣን ያለው ሰው ልጆች ሴቶች ልጆችና ደግሞ የደሃው ሴቶች ልጆች እኩል ምን ያደርጉ አይማሩም አይደል? አሁን ሰፊው ህዝብኛና የተሻሉት ደግሞ እኩል ኑሮ አይኖርም እኮ በነገራችን ላይ ከተማ ውስጥ። እዚህ ሶሻል ፕሪቪሌጅ ይሄ ሃይራርኪው ራሱ የሚፈቅደውና የሚከለክለው ነገር አለው። እዚህ በሁለቱም በሮምም በአይሁድም ባህል ብንመለከተው ሙሉ ለሙሉ ተከልክለዋል ማለት ባይቻልም የነበራቸው የትምህርት አክሰስ ግን የትምህርት እድል ግን ምንድነው? በተወሰነ መልኩ የተገደበ ነው። ስለዚህ እንደ ወንዶች አይነት እድል አልነበራቸውም ማለት ነው። እዚህ ጳውሎስ ከዚህ በተጻራሪው ነው ምን እያለ ያለው? ሴት በጸጥታና በሙሉ መገዛት ምን ትበል መብት ነው እንደውም እየሰጠ ያለው ጳውሎስ። መወቀስ እኮ አልነበረበትም። እንደውም የሴቶች እንቅስቃሴ አስጀማሪ ምናምን መባል ነበረበት። ግን እንቅስቃሴው የሴቶች የፌሚኒስት ሙቭመንት ወይም ደግሞ በጣም አማርኛው ነው እንስታዊ ስነ መለኮት
በጣም ነው የሚቃወመው ጳውሎስን። በጣም ይተቹታል በጣም እና የንስታዊ እንቅስቃሴ ተቸዋል። ግን እንደውም ጳውሎስ ለሴቶች በጣም ደጋፊ ነው። እውነት ለመናገር ምን እያለ ነው ያለው? የአይሁድ ባህልና የሮም ባህል በተወሰነ መልኩ የሚገድባቸውን ሴቶችም እንደሚለው ሙሉ ለሙሉ እንደውም ሴት በጸጥታና በመገዛት ምን ትበል ትማር። ይሄ ከኢየሱስም ጋር የሚሄድ ነው። ኢየሱስ ባህል ይዞታል ለሚሉ ሰዎች በጣም አሳፋሪ ነው። በነገራችን ይቅርታ አድርጉልኝ፣ በጣም ያሳፍራል። ኢየሱስ ሳምራዊቷን ሴት ለማግኘት የሄደበትን ርቀት አስቡት አይደል? በሰማሪያ ማለፍ ለምን ግድ ሆነበት? እሷን ሊያገኝ እኮ ነው። ከዛስ ደግሞ ኮምፈርታብል እንድትሆን ደቀ መዛሙርቱ ምን አደረጋቸው? የአይሁድ መምህር እኮ ሴቶችን ምን ያደረጉ አያስተምሩም እኮ። እና ኢየሱስ አንዲትን ሴት ሳምራዊት ሴት ምን አድርጓል? አስተምሯል። ማርያም የት ነበረች? ኮልፌ ነው። የት ነበረች ማርያም? ኢየሱስ እግር ስር አይደል? ኢየሱስ ምን እግር ስር ነበር። ስለዚህ ጳውሎስ ከኢየሱስ ጋር ያንን መስመር ይዞ ነው እየሄደ ያለው። ስለዚህ አሁን ለሴቶች እድል እየሰጠ ነው እንጂ እየተጫናቸው አይደል። ለምንድን ነው ሴት ያለው እንደሆነ ወንዱማ እየተማረ ነበራ። ሮምን ብትሄድ አይሁድ ባህልን ብትሄድ ወንድ ምን አለው? የትምህርት አክሰስ አለው። በመቶ ማለት አክሰስ አለው። ሴት ግን ነበራት አልነበራትም። ስለዚህ አሁን ጳውሎስ እያደረገ ያለው ኖ ለሴቶችም አክሰስ ሊሰጥ ይገባል። ለምን እንደሆነ ነግራቸዋል። አክሰስ ሊሰጥ ይገባል። ሉቃስ ላይ በጣም ይገርመኛል። ሉቃስ ምዕራፍ 8 ላይ እንዲህ ይላል፣ ከዚህም በኋላ ኢየሱስ የእግዚአብሔርን መንግስት የምስራች ቃል እየሰበከ በየከተማውና በየመንደሩ አለፈ ይላል። 12ቱም ከእርሱ ጋር ነበሩ። እንዲሁም ከርኩሳን መናፍስትና ከደዌ የተፈወሱ አንዳንድ ሴቶች አብረውት ነበሩ። እነርሱም 7 አጋንንት የወጡላት መግደላዊት የተባለችው ማርያም፣ የሄሮድስ ቤት ኃላፊ የነበረው የኩዛ ሚስት ዮሐና፣ ሶስና ደግሞ ሌሎች ብዙዎች ነበሩ። እነዚህም በግል ንብረታቸው የሚያገለግሉት ሴት ደቀ መዛሙርት ነበሩ። አሁን ባለፈው ኢየሱስ ሴት ሐዋርያ ያላረገው ሴቶች ጠፍተውት አይደለም። ምን ዋጋ አደረግ ነበር? ጠፋ ደቀ መዛሙርት ሴት ብሎ አይደለም ያላረገው፣ እናየዋለን በኋላ። ግን ሴት ደቀ መዛሙርት ነበሩት። እግሩ ስር ቁጭ ብለው የሚማሩ ሴቶች ነበሩ። ስለዚህ ኢየሱስ እንደውም ካውንተር ካልቸራል ሙቭመንት ነው የጀመረው። ከባህሉ ከልማዱ ምን ያደርጋል? የተጻረረ በተቃራኒ የቆመ እኮ ነው። ኢየሱስ ከለምጻሞች ጋር ምን ያደርጋል? ይበላ ነበር። ለምጻሞችን ይነካ ነበር። ከኃጢአተኞች ጋር ከቀራጮች ጋር ምን ያደርግ? ይቀመጥ ነበረ። እዚህ ጳውሎስም ሆነ ኢየሱስ ካውንተር ካልቸራል ሙቭመንት ከባህሉ ከተለመደው ነገር ከተለመደው ዘዬ በተቃራኒ የቆሙ ናቸው። እዚህ ጳውሎስ እያደረገ ያለው ለምን ሴት አለ ያላችሁ እንደሆነ ወንዶችም አነበራቸው እድሉ። ያልነበራቸው እነማን ናቸው? ሴቶች። እዚህ ቤተክርስቲያንን ስታስቡ ሐዋርያት ሥራ ምንድን ነው የሚለው? ምዕራፍ 2 ላይ እነርሱም በሐዋርያት ትምህርትና በህብረት እንጀራውንም በመቁረስና በጸሎቱን ያደርጉ ነበር። 4 ነገር ነው የተጠቀሰው። ስለዚህ የመጀመሪያው ምንድን ነው ግን የሚተጉበት? ትምህርት ኤክስክሉሲቭ ሙሉ ለሙሉ ባይሆንም በአብዛኛው ግን የማን ነበር? የወንዶች ነበር። ሴቶች ያድል አልነበራቸውም። አሁን ጳውሎስ እያለ ያለው ለጢሞቴዎስ እየነገረ ያለው ምንድነው? ሴቶች በጉባኤ ቁጭ ብለው በጸጥታና በመገዛት ምን ይበሉ። ልክ ወንዱ በጸጥታና በመገዛት የመማር እድል እንዳለ ሁሉ ሴቷም ሊሰጣት ይገባል። ወንድ የለም ሴት የለም አይደል? ባሪያ የለም አይደል? ጌታ የለም፣ የተማረ የለም፣ ያልተማረ የለም፣ ግሪክ የለም፣ አይሁድ የለም። አሁን ምንድነው? በክርስቶስ ኢየሱስ ሁላችን አንድ ነን። ስለዚህ ሴት በቤተ ክርስቲያን ጉባኤ ውስጥ በጸጥታና በመገዛት ምን ትበል፣ ወንድም እንደዛው። ግን ለምን ሴት አለ ያላችሁ እንደሆነ እድል ስላልነበራቸው ሴቶች። እግዚአብሔር ይመስገን። ምን ነው እህቶች ድንያምን እኮ ትላለች ይሄ ነበር የምጠብቀው። ይሄ እኮ አሁን እኮ እናንተ ዘና ብላችሁ የምትሰሙት እኮ አልነበረም። ይሄ እድል ጌታ ሰጥቷችሁ እኮ ይሄኔ ኩሽና በቃ ምንም እኮ የተገለጠ ኩሽና ነበር የምትሆኑ። አይቻልም፣ አይፈቅድማ አይደል? አይፈቅድም። እግዚአብሔር ይመስገን ቀየረው ማለት ነው ወንጌሉ። ልክ ወንዱ ጉባኤ ቁጭ ብሎ እግዚአብሔርን ቃል እንደሚሰማ በህብረት አይደል በትምህርት እንጀራ በመቁረስ በጸሎት እንደሚተጋ ሁሉ ሴቷን ማድረግ ቻለች። በትምህርት ቁጭ ብላ እየተማረች በህብረት እንጀራውን በመቁረስ በጸሎት ምን ታደርጋለች? ትተጋለች። ግን አሁን ሴት በጸጥታና በሙሉ መገዛት ትማር ሲል የትና መቼ የሚለው ማሰብ አለብን። እንደው በየቦታው ሴት በጸጥታና በሙሉ መገዛት ትኖር እየተባለ ነው አልተባለም። አንዳንድ ወንዶች ይችን አጋጣሚ እንደሚጠቀሙ ብናቀም ክፍሉ አይደል እየተወራ ያለው ስለዚህ ነው። ትዝ ካላችሁ ባለፈው ሳምንት አዲሱ መደበኛ ትርጉም ላላችሁ ሰዎች ክፍሉ ሲጀምር የሚለው ምንድነው? የአምልኮ መመሪያ፣ የሥርዓት መመሪያ፣ አምልኮ የሥርዓት መመሪያ ነው የሰጠው። ስለዚህ የት ነው ያላችሁ እንደሆነ ሴት በጸጥታና በመገዛት የምትማረው የት ነው? ቤተክርስቲያን ውስጥ በቅዱሳን ህብረት።
አሁን ይሄ በሁለት መልኩ ይታይ ይችላል ነው እንግዲህ። አንደኛው የሚያዩበት እይታ ምንድነው? ጾታ ተኮር ጭቆና ነው ብሎ የሚያዩ ሰዎች አሉ። ልክ የመደብ ትግል እንዳለው የጾታ ትግል አለው ዓለማችን ላይ። እኛም ሀገር በደንብ አለ። በነገራችን የተዋቀረ በደንብ ቴሌግራም ቻናል ያለው በጣም የተሳለጠ ትግል አለ። እንደዛ ካየኸው አሁን ጭቆና ነው። ለምንድን ነው ሴት ምን ወንድ አይልም እንዴ ምናምን ካልካ ይሄ አውዱ ካልገባን ከሩቅ ሆነ ግመላት ሰጎናት የምትል ከሆነ ምንድን ነው የመደብ ትግል የጾታ ትግል ይጀምራል ማለት ነው። ስለዚህ አንደኛው እይታ ጳውሎስ ሴቶችን አሳንሷል የሚል ነው። ሁለተኛው ግን ነው ጳውሎስ የሰጠው የእግዚአብሔር ጉባኤ ቤተክርስቲያን ቅዱሳን ሲገናኙ እግዚአብሔርን እንዴት ያምልኩ የሚል ምንድን ነው መመሪያ ነው። ሴቶች ያልነበራቸውን እድል ሄደው በምኩራብ በቤተ መቅደስ ያልነበራቸውን እድል ቤተክርስቲያን ምን አድርገች? ሰጠች። እግዚአብሔር ይመስገን ተብሎ ይወሰዳል። እዚህ ባጭሩ ጳውሎስ የሚተች ሰው አይደለም። ጳውሎስ እያለ ያለው ሴቶች እውነትን በማወቅ እንዲያድጉና እግዚአብሔርን የሚያከብር ስራ በመስራት በተግባር በእንቁ በሹሩባ በውድ ልብስ ሳይሆን በምግባር ይዋቡ ዘንድ ምን እያለ ነው? በጉባኤ መሃል በጸጥታና በመገዛት የመማር እድል ሊሰጣቸው ይገባል እያለው ነው። ለማ ለጢሞቴዎስ። እዚህ ጳውሎስ ሴቶች ይሄን ያረጉ ዘንድ 3 መሰረታዊ ነገር እንደሚያስፈልግ ያምናል። በሁለተኛ ጢሞቴዎስ ቁጥር 11 ምዕራፍ 2 ቁጥር 11 መሰረት 3 ነገር። አንደኛው ትምህርት ነው። አያችሁ ሲጀምር አይደል ለወንዶች ትእዛዝ እንደሰጠው ሁሉ ለሴቶችም የሰጠው ትእዛዝ አይደል? በውድ በሆነ ልብስ በእንቁ በሹሩባ ምን አትበሉ። ወንዶች ናቸው አትሽቀርቀሩ የሚሉት። ሴቶች ምንድን ነው የሚለው? አትሽቀርቀሩ። አይዋጥም። ይገባኛል። ባይዞ እኔ ለምንድን ነው የማልለብሰው? እኔ ጌታ በሰጠኝ ገንዘብ በሰጠኝ እድል ምናምን ሊባል ይችላል። ግን ቃሉ ምንድን ነው የሚለው? አትሽቀርቀሩ። በቃ እንደውም ራሱ ገንዘቡ ጌታ ይጠይቃቸዋል። በኋላ መርዳት ሲገባሽ አይደል ለ100,000 ብር ሽቶ ካዋልሽው ይጠይቃል ጌታ፣ መሽቀርቀር ስለሆነ ማለት ነው እሱ። ግን አሁን እኔ አትሽቀርቀሩ ስላልኩም እናንተም አንዴ ስላነበባችሁት ከመሽቀርቀር ወደኋላ አትሉ አይደል? አሁን እንደዛ ነገር ሙዝ መላጥ ቢሆን ችግር የለውም ነበር። አይደለም እንደዛ። ከዚህ ሴቶች አሁን ለምሳሌ አትሽቀርቀሩ ያላቸውን በህይወታቸው ተግብረው በምግባር ይዋቡ ዘንድ እንዴት ነው የሚችሉት ያልን እንደሆነ በቃሉ ነው። ሌላ አማራጭ አለ? ሰው የሚድነው በቃሉ አይደለ? የሚቀደው ሰውስ በምንድን ነው? በቃሉ ነው። ከዚያም ጳውሎስ ኦኬ ትእዛዝ ሰጥቻችኋለሁ፣ በመልካም ምግባር ተዋቡ፣ ክርስቶስን ምሰሉ ብያችኋለሁ አይደለ? እሱን ግን መሆን የምትችሉት አንደኛው በምንድን ነው? በትምህርት የእግዚአብሔርን ቃል በማድረግ በመመገብ መለኮታዊ ማዕድ ስለሆነ በመብላት ነው። አንተን እንዳልበድል ቃልህን በልቤ ምን ያደረኩ ሰወርኩ ነው የሚለው። ያለ ቃሉ እኮ ሰው መቆም አይችልም። አያችሁት? ስለዚህ ጳውሎስ የሚለው ምንድን ነው? ትምህርት የሚባለው ነገር የአምልኮ መሰረት ስለሆነ ሴቶች በጸጥታና በመገዛት ምን ይበሉ? ይማሩ። ወንዶች ይህንን እድል ለብዙ 100 ዓመታት ሲያጣጥሙ ቆይተዋል። ለውጡ ብዙ አስደሳች ባይሆንም እንኳ ማለት ነው። ሆሴ ላይ ሲናገር ይላል ሆሴ 4:6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀትን ስለናቃችሁ ይላል። በጣም ነው የሚገርመኝ። እውቀትን ስለናቃችሁ እኔም ካህናት እንዳትሆኑ ናቅኳችሁ ይላል። የአምላካችሁን ሕግ ስለረሳችሁ እኔም ልጆቻችሁን ረሳለሁ ይላል። እና ምንድነው እውቀት እያለ ያለው መጽሐፍ ቅዱስ ሆሴ ላይም ሆነ ሌላም ቦታ ላይ እያለ ያለው እግዚአብሔርን ኢንቲሜትሊ ምን ማድረግ ነው? በቅርበት ምን ማድረግ? ልክ የምንወደውን ሰው በቅርብ የትዳር አጋራችን እንደምናውቀው እግዚአብሔርን በቅርበት ምን ማድረግ? ማወቅ ማለት እኮ ነው። እንዴት ነው እግዚአብሔርን ማወቅ የሚጠላው? ይሄን ሰው ካላወቀ ኢየሱስ ምን አለ? እኔ የወይን ግንድ ነኝ፣ እናንተ ምንድን ናችሁ? ቅርንጫፎች ናችሁ። በእኔ ብትኖሩ ፍሬ ምን ታደርጋላችሁ? አሁን የእግዚአብሔር ቃል ስንል አንድም መጽሐፍ ቅዱስ ነው፣ አንድም ደግሞ ማን ነው? ወልድ እግዚአብሔር ኢየሱስ ክርስቶስ ነው። አሁን ጳውሎስ እያለ ያለው የእግዚአብሔርን ቃል ኢየሱስን ካልሰማችሁ ምን አታደርጉ? በመልካም ምግባር መዋብ አትችሉም። ስለዚህ ይሄ እድል ያስፈልጋል ለሴቶች ነው የሚለው ለጢሞቴዎስ። ይሄ እድል ያስፈልጋል ለሴቶች። አሁን የማወራው እያለ ነው ጳውሎስ ስለ ተለት ኑሮ አይደለም። በዋናነት እያወራው ያለውት በአምልኮ ውስጥ ሴት በጸጥታና በመገዛት የእግዚአብሔርን ቃል ምን ትበል? ትማር። ጢሞቴዎስ ትማር። አያችሁ አሁን ይሄ ትእዛዝ በመጀመሪያ የተሰጠው ለማን ነው? ለጢሞቴዎስ። ለእናንተ አይደለም ሴቶች። በነገራችን መስሏችሁ እኮ በመጀመሪያ የተሰጠው ለማን ነው? ጢሞቴዎስ የኤፌሶን ቤተክርስቲያን መጋቢ ስለሆነ ይሄን ማወቅ አለብህ ጢሞቴዎስ። ምን ማወቅ አለብህ መሰለህ? ሴትን
እንድትማር የእግዚአብሔርን ቃል በጸጥታና በመገታ እንድትማር እድሉን መስጠት አለብህ። ሁኔታዎች መመቻቻታቸውን እርግጠኛ መሆን አለብህ። ወንዶች ከቁጣና ከክርክር ርቀው ጉባኤውን ሳይረብሱ ሴቶች እንዲማሩ እድል መስጠት አለብህ እያሉ ለምን የተባለ እንደሆነ በመልካም ምግባር ምን ያደርጉ ዘንድ ያጌጡ ይዋቡ ዘንድ እግዚአብሔርን የሚያስደስተውን ፈቃዱን ይፈጽሙ ዘንድ የልጁን መልክ ይመስሉለት ዘንድ። ይሄን የማስፈጸም ኃላፊነት የማን ነው? የጢሞቴዎስ ነው። በቤተ ክርስቲያን ውስጥ በአምልኮ ወቅት ሴቶች በጸጥታ ይማሩ ዘንድ ይሄን ሁኔታ ማመቻቸት ያንተ ኃላፊነት ነው። ጢሞቴዎስ። ስለዚህ በቅድሚያ ትእዛዙ ራሱ የተሰጠው ለማን ነው? ለጢሞቴዎስ ነው። ስለዚህ እኛ በኤክስቴንሽን ነው የሚደርሰን ማለት ነው። ወደ ጢሞቴዎስ ነው የተጻፈው፣ ለእኛ ሆኗል ማለት ነው። ስለዚህ ጢሞቴዎስ ይህን እርግጠኛ መሆን አለበት። ምን እርግጠኛ መሆን አለበት ያላችሁኝ እንደሆነ ሴቶች ይህን እድል ማግኘታቸውን ቤተክርስቲያን ውስጥ እርግጠኛ መሆን አለበት። ምክንያቱም እሱ የቤተክርስቲያን መጋቢ ስለሆነ፣ ቤተክርስቲያኑ የሚመግበው እሱ ስለሆነ ሴቶች ፍሬ ያፈሩ ዘንድ ይህንን እርግጠኛ መሆን አለበት። ስለዚህ የመጀመሪያው ነገር ሴቶች ፍሬ እንዲያፈሩ የታዘዙትን እንዲያደርጉ የመጀመሪያው ነገር ምንድነው? ትምህርት። ሁለተኛ ጸጥታ የነገሰበት ከባቢ። በጩኸትና በሁካታ የእግዚአብሔርን ቃል መማር አይቻልም። ይሄ ጸጥ በሉ ወይም በጸጥታ ሴቶች ስማር አንዳንድ ሰው በቃ የሚወስደው እንደዚህ ይሄ ዝም በይ አፍሽን ያሽ እንደተባሉ አይነት የሚወስዱ ሰዎች አይደለም። እንደዛ አይደለም። ቃሉ ሄስኪያ የሚል የግሪክ ቃል ነው። ሄስኪያ ዝም ማለትን ማረፍን የሚያሳይ ነው። አዲስ ኪዳን ውስጥ 2 ቦታ ብቻ ነው ጥቅም ላይ ዋለው፣ 2 ቦታ ብቻ። ስለዚህ ከቃሉም ጋር ችግር እንዳይኖርብን ነው። እሺ ለምንድን ነው ዝም በይ የምትባለው ሴት ወንድ አልተባለም እንዳትሉ 2 ቦታ ነው ጥቅም ላይ ዋለው። አንደኛ ሐዋርያት ሥራ ምዕራፍ 22 ላይ፣ ሁለተኛው ደግሞ ሁለተኛ ተሰሎንቄ ላይ ነው ጥቅም ላይ ዋለው። ሐዋርያት ሥራ ላይ ምን ይላል መሰላችሁ? 7ቱም ቀን ሊፈጸም ሲቃረብ ይላል 21 ላይ ኮንቴክስቱ እንድታውቁት። ከእስያ አውራጃ የመጡት አይሁድ ጳውሎስን በቤተ መቅደስ ባዩት ጊዜ ሕዝቡን ሁሉ አነሳስተው ያዙት፣ እንዲህም እያሉ ጮሁ፣ የእስራኤል ሰዎች ሆይ እርዱን፣ ሕዝባችንንና ሕጋችንን እንዲሁም ይህን ስፍራ በማጥላላት በደረሰበት ስፍራ የሚገኙትን ሰዎች ሁሉ የሚያስተምረው ሰው ይህ ነው። ከዚህም በኋላ ግሪኮችን ወደ ቤተ መቅደስ እያስገባ ይህን የተቀደሰ ስፍራ የሚያደርግ ሰው እርሱ ነው። ጳውሎስ ወንጌልን ሲሰብክ ከዚህ በኋላ ቤተ መቅደሱ ትርጉም የለው። ይሄ እስጢፋኖስ የነገራቸው ማለት ነው። ከዚህ በኋላ ሕግ ምን ያደርገው አይጠቅምም። ይህን ያሉትም ይላል ቀደም ሲል የኤፌሶንን ሰው ጥሮፊሞስን ከጳውሎስ ጋር በከተማ ውስጥ ስላዩት ጳውሎስ እሱን ወደ ቤተ መቅደስ ይዞ የገባ ስለመሰላቸው ነበር። ከተማው በሙሉ ታወከ ይላል እና በኋላ ጳውሎስንም ይዘው እየጎተቱ ከቤተ መቅደስ ግቢ ያወጡት፣ በሮቹም ወዲያው ተዘጉ። ሊገሉት ሲፈልጉም የኢየሩሳሌም ከተማ ፍጹም ምን አደረገች? ታወከችና ሊገሉት ነበር ጳውሎስን። በዚህ የተነሳ ግሪካዊ ያስገብተሃል፣ ሕጋችንን አጥላልተሃል፣ ቤተ መቅደሱን እንደዚህ ያደርጋል የሚል ክስ ቀርቦበታል እና ሊገሉት ነበር። በኋላ የሮም ወታደሮች ይመጡና ታሪኩ እንደምታውቁት ያስጥሉታል። ከዛ እድል ስጡኝ ይላል ጳውሎስ እንድናገር እድል ስጡኝ ይላል እና ምዕራፍ 22 ጋር ስትመጡ እነርሱም ይላል ይህ ህዝብ ማለት ነው ያጉላላው ሊገለው የፈለገው ህዝብ ጳውሎስን እነርሱም በዕብራይስጥ ቋንቋ ሲናገር በሰሙ ጊዜ ይላሉ። ጳውሎስ በዕብራይስጥ መናገር በጀመረ ጊዜ ከፊት ይልቅ ጸጥ አሉ። ሄስኪያ ክፋት የለውም አይደል? ምን አሉ? ሴቶቹ ናቸው ወንዶቹም ሴቶቹ ምን አሉ? ጸጥ አሉ። የጾታ ልዩነት የለውም። ሁሉም ጸጥ። ስለዚህ ምንድነው እዚህ ጋር ጥቅም ላይ ያላችሁ እንደሆነ አንድን ሰው በአንክሮ ለመስማት የሚደረግ ምንድነው? ዝምታ። ተናጋሪውን ለማዳመጥ የሚደረግ ምንድነው? ዝምታ ነው። ሁለተኛ ተሰሎንቄ ስትሄዱ እሱም ወንድሞች ሆይ ያለ ስርዓት ከሚመላለስና ከኛ በተቀበላችሁ ትምህርት መሰረት ከማይኖር ወንድም እንድትርቁ በጌታ በኢየሱስ ክርስቶስ ስም እናዛችኋለን። ምን በሉ? ራቁ። በጎ ነው እሱ እኮ ደግ ነው ምናምን የምትሉ ሰዎች ራቁ። በቃ አይደል? ያለ ስርዓት ከሚመላለስና ከኛ በተቀበላችሁ ትምህርት መሰረት ከማይኖር ወንድም እንድትርቁ በጌታ በኢየሱስ ክርስቶስ ስም እንላለን። በቃ ከኢየሱስ ውጪ ሌላ መንገድ አለ ከሚል ሰው ጋር ምን ትሰራለሽ? ገንዘብ ብቻ ነው የህይወት ግብ ከሚል ሰው ጋር ምን ትሰራለህ? ይሄ ሐዋርያቱ ካስተማሩት የእግዚአብሔር ቃል ከተናገረ ምንድን ነው የተለየ? እናዛችኋለን ነው አማራጭ አይደለም። በነጋችን ወይ እሱ እኮ ብታዩት ምናምን የሚል ሰው አለ። አየነው እኮ እሱን ወንድም አለ። የእኛን ምሳሌ እንዴት መከተል እንደሚገባችሁ እናንተ ራሳችሁ ታውቃላችሁ። ከእናንተ ጋር በነበርንበት ጊዜ ስራ ፈቶች አልነበርንም፣ ደግሞም የማንም እንጀራ በነፃ አልበላንም። ነገር ግን ከእናንተ በአንዳችሁም ላይ ሸክም እንዳንሆን ሌሊትና ቀን እየሰራን ምሳሌነታችን እንድትከተሉ አደረግን ይላሉ ደቀ መዛሙርቱ። ጳውሎስ ነው የሚለው። ከእናንተ ጋር በነበርንበት ጊዜ ሊሰራ የማይወድ አይብላ ብለን ይህን ዛዝ ሰጥተናችሁ ነበርና ከእናንተ አንዳንዶች ያለ ስርዓት የሚመላለሱ እንደሆኑ ሰምተናል። ስርዓት የላቸውም ከእናንተ መካከል አንዳንዶቹ።
እነርሱም ያለ ስራ እየዞሩ በሰው ጉዳይ ጣልቃ የሚገቡ ናቸው። ስራ የፈታ ጭንቅላት የሰይጣን ቢሮ ይሆናል የሚባለው ባይዘ የምር ነው። እንደዛ ነው የሚገርመው። በቃ ይሄው ጣልቃ ይገባሉ በሰዎች ጉዳይ። እንደነዚህ ያሉ ሰዎች በስርዓት ስራቸውን እንዲሰሩና እንጀራቸውን እንዲበሉ በጌታ በኢየሱስ ክርስቶስ ስም እናዛቸዋለን። ምን ያህል ቢማርሩ ነው ይላችሁ። በስርዓት ስራቸውን እንዲሰሩና እንጀራቸውን እንዲበሉ በጌታ በኢየሱስ በክርስቶስ ስም እናዛቸዋለን። ምን ታረጉታላችሁ? ጌታ ኢየሱስ ክርስቶስ ሶስቱም አለ። እንግዲህ መምረጠው ቅድም ላይም ሶስቱም አለ። እንደዚሁ ራቁ ሲባል አርቅም ለሚል ሰው አሁን እዚህ ጋር በስርዓት የሚለው ቃል ሄስኪያ ነው ትርጉሙ ነው በስርዓት የሚለው ግን ሐሳቡ ምንድነው? እዚህ ጋር ዝምታን ሳይሆን እያወራ ያለው በሐዋርያት ትምህርት መሰረት ማድረግ መራመድን አይደል ማረፍን በዛ መሰረት ላይ መቆምን ነው የሚያሳየው። ስለዚህ አሁን ሄስኪያ የሚለውን ቃሉን ሁለት ቦታ ነው ከዚህ ክፍል ውጪ ጥቅም ላይ ዋለው ብያችሁ የለ ሐዋርያት ሥራና ተሰሎንቄ ስታዩት ምን አይደለም ይሄ የሚያበሳጭ ነው ወደ ታች የሚያደርግ ነው እህቶች አይደለም እኮ እያለ ያለው ምንድነው? ተናጋሪ ሲናገር ተግባቡ ዘንድ ምን በሉ እናንተ ዝም ብላችሁ አድምጡት ነው። ወንዶችም ከዚህ የተለየ አይደለም። ዝም ብላችሁ አድርጉ አድምጡ። ስለዚህ ቁጥር 11 ላይ አንደኛ ጢሞቴዎስ 2 ምዕራፍ 2 ላይ እያወራ ያለው አንድን ሰው ለማድመጥ ትኩረት ስለመስጠት ዝም ስለማለት ነው እያወራ ያለው። ሌላ አፋችሁን እንዳትከፍቱ እንዳትናገሩ እያለ አይደለም። ሴቶችን ከመናገር እያገደ እየቆጠበ አይደለም። በዛ መታየት የለበትም። ታዲያ ሴቶች ለማን ነው በዝምታ ትኩረት ሰጥተው የሚሰሙት የተባለ እንደሆነ ለእግዚአብሔር ቃል ነው የሚሰበከው የማን ቃል ስለሆነ። ስለዚህ በሰባኪው በኩል በአገልጋዩ በኩል እየታዘዙ ያሉት እየሰሙ ያሉት ማንን ነው? የእግዚአብሔርን መንፈስ የቃሉ ደራሲና ባለቤት የሆነውን ራሱ ማንን? እግዚአብሔርን አይደል? ጌታችን ኢየሱስ ክርስቶስን። ስለዚህ ጸጥ የሚሉት ማንን ለመስማት ነው የተባለ እንደሆነ የኔን ታሪክ ለመስማት አይደለም አይደል? የኔን ዙረት የኔን ልብስ የኔን ስኬት ለመስማት አይደለም። ማንን ለመስማት ነው? የእግዚአብሔርን ቃል ለመስማት ነው ዝም የሚሉት። ይሄ ሴቶች በመልካም ምግባር ይዋቡ ዘንድ ምንድነው እጅግ በጣም አስፈላጊ ነው። ጢሞቴዎስ እንደዚህ አይነት ጸጥታ ያለበትን አትሞስፌር ለእግዚአብሔር ቃል መሰበክ መፍጠር አለበት። ሴቶች የትምህርትን እድል በጸጥታ ያለመረበሽ የእግዚአብሔርን ቃል የመማርን እድል ያገኙ ዘንድ ጢሞቴዎስ መትጋት መስራት ይጠበቅበታል። መልእክቱ ለማን ስለሆነ? ለጢሞቴዎስ ስለሆነ። በኤክስቴንሽን ግን ለእኛ ለእህቶች ትርጉሙ ምንድን ነው? የእግዚአብሔር ቃል ሲሰበክ ምን እንላለን? በጸጥታ እንሰማለን። ስለዚህ የጾታ ትግል ካላረግነው በስተቀር ቃሉ ምን የለውም። 3 ጊዜ ነው ጥቅም ላይ ዋለው ማለት ነው። ሐዋርያት ሥራ፣ ተሰሎንቄና ምን ጢሞቴዎስ 3 ጊዜም ምንድነው ቃሉ? በበጎ ነው ጥቅም ላይ የዋለው። በበጎ ነው ጥቅም ላይ የዋለው። ስለዚህ ሴቶች በቃ ዝም ብለው ሁሉ ጊዜ ዝም ይበሉ አንዳች ቃል እንዳይተነፍሱ ነው አይደለም። የእግዚአብሔር ቃል ሲሰበክ መለኮታዊ ማዕድ የሆነ እግዚአብሔር ቃል ሲከፈት እግዚአብሔር ሲናገር በመንፈሱ በኩል ሆኖ እግዚአብሔር ሲያስተምረን ሲያጽናናን ሲያንጸን ሲገስጸን ሴቶች ምን ያርጉ? ልክ እንደ ወንዶች በጸጥታ ይስሙ። ይሄ በቃሉ መሰረት ላይ እንዲያርጉ ያግዛቸዋል። ሉቃስ 10 ላይ ኢየሱስና ደቀ መዛሙርቱ መንገድ ሲሄዱ ይላል ኢየሱስ ወደ አንድ መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ማርታ የምትባል ሴት ተቀበለችው። እርሷም ማርያም የተባለች እህት ነበረቻት። ማርያምም ቃሉን እየሰማች በጌታ ስር ተቀምጣ ነበር። የአንድ ደቀ መዝሙር ትክክለኛ ስፍራ የት ነው ያላችሁ እንደሆነ ኢየሱስ እግር ስር። አሁን ይሄ ድል ነው ለእህቶች እየመጣ ያለው ነው። አልነበረም። ጀነራሊ ስፒኪንግ ሆነ ለመናገር በደምሳሳው ይሄ ብሉይ ኪዳንም እኮ እግዚአብሔር ቃል ነው አይደል? እሱን የመማር ዕድል ሴቶች በአብዛኛው አልነበራቸውም። አሁን አዲስ ኪዳን እኮ ያደረገው አንዱ ነገር ምንድነው? መለኮታዊውን የእግዚአብሔርን ቃል የመመገብና የመስማት ዕድል ሰጠ። እንደ ማርያም ባዕድ እኮ ነው እዛ ላለው ሰው እኮ የማርያም ኢየሱስ እግር ስር አንድ አይሁዳዊ መምህር እግር ስር ቁጭ ብላ መማሯ እሱም ደግሞ በፈቃደኝነት ማስተማሩ እኮ የሚገርም ነው። እና ይሄን ደግሞ የሚገርማት ማርታም ነች። ማርታ ግን ይላል በስራ ብዛት ትባክን ነበርና ወደ እሱ ቀርባ ይላል በጣም ትደክም ነበር ማርታ በስራ እና ቀርባ ማርታ እኮ ይላችሁ አገልግሎቷ የእግዚአብሔርን ቃል ከመስማት ገድቧታል። አይገርም? እና በጣም መጠንቀቅ አለብን። በነገራችን ላይ አገልግሎት የእግዚአብሔርን ቃል ከመስማት ምን እንዳያደርገን እንዳይገድበን፣ ዲያቆናት በጣም እንዳይገድበን
የድቁና አገልግሎት የሚያገለግል ሰው አይደል የሆነ ነገር ይሰራል። ብዙም ባላቀውም እኔ ግን ብቻ ሰው ያስቀምጣል፣ መባ ይሰበሰባል፣ የሆነ ነገር ይደረጋል አይደል? እንዳይገድባችሁ ቃሉን ከመስማት። አይደል ካሜራ የሚቀርጹ ሰዎች አይደል የተለያየ ለእግዚአብሔር ቤት ስራ የምንሰራ ሰዎች እርግጠኛ መሆን አለብን ኢየሱስ እግር ስር ከመቀመጥ የአገልግሎት እንደማያግደን እና ማርታን አገራት። በቃ እየሰራች ነው ኩልና ቤቷ አይደል የመጣው ኢየሱስ ደቀ መዛሙርቱን ይዞ አይደል የመጣው ልታስተናግደው እኮ ነው። ክፉ አስባ እኮ አይደለም አለመስማት ፈልጋ እኮ አይደለም። እና ሄዳ ጌታ ሆይ እህቴ ስራውን ለኔ ብቻ ጥላ ስትቀመጥ ዝም ትላለህን አለችው። ይሄ ፌር ነው አለች። ፌርነስ ኳስችን ነው ይሰጥ ፌር። አሁን እኔ ይሄን ሁሉ ስራ እየሰራው እሷ ምን አለች? ስራውን ለኔ ጥላለኝ ምን አለች? አንተ እግር ስር ለትምህርት ቁጭ አለች። እንድታግዘኝ ንገራት እንጂ አለችው። አንተም ባይዘው የሷ ሲሆን እንደማለት የሷ ሲሆን መቼም ቁጭ አለች ይሁን ባህር አቃታለሁ አብረን ያደግነው እንደማለት ነው። አንተ ግን ቢያንስ ምን በላት አይደል ንገራት። እና ኢየሱስ ቸር ነው በጣም እኮ በቃ ጌታ ቸር ነው። እኛ ብንሆን ማርታን ጠብር ግፍ ነበር ብናረጋት። ጌታ ግን እንዲህ ይመለስላት፣ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ ደግሞም ትዋከቢያለሽም፣ የሚያስፈልገው ግን አንድ ነገር ብቻ ነው። ስንት ነገር ነው? 10 እነዚህን 10 ቁልፎች ከያዛችሁ አይደለም የሚለው ስንት ነገር ነው? አንድ ነገር ብቻ ነው የሚያስፈልገው። ማርያም እኮ አላት መልካሙን ድርሻ ምን ብላለች? መርጣለች። ይህም ከእርሷ ምን አይደረግም? አይወሰድባትም። አሁን አንድ ነገር ነው የሚያስፈልገው ማለት ነው፣ እግዚአብሔር መስማት ነው። በቃ ገብቷችኋል? ዓለማትን የፈጠረው ጌታ አንድ ቀን ቤታችሁ አንኳኩቶ ገብቶ እናንተ ኪችን ስትሰሩ በየአይነት ማለት ዓለማትን የፈጠር ደግሞ ሰስቴን የሚያደርገው እኮ እሱ ነው፣ የሚያጸናቸው እኮ እሱ ነው እኮ። እና አልተግባቡም ማለት ነው ከማርታ ጋር። ጥረቷ ጥሩ ነው ማርታ ግን አላት ትጨነቂያለሽ፣ አንቺ በጣም እየተዋከብሽ ነው፣ ብዙ እያሰብሽ ነው። የሚያስፈልገው ግን ስንት ነገር ነው? አንድ ነገር ነው። እሱ ምንድን ነው? እኔን መስማት። አሁን ጳውሎስ እያለ ነው ያ የሚያስፈልገው አንድ ነገር ለሴቶች ብዙም ክፍት አልነበረም። ይሄ ዕድል ለሴቶች የተሰጠ አልነበረም። ከወንዶች ህፃናት እኩል ሴቶች ህፃናት ቁጭ ብለው ህጉ ምን ያደርጉም ነበር? አያጠኑም ነበር። አሁን እያለ ያለው ጳውሎስ ምንድን ነው? ይሄ ዕድል ለሴቶች ሊሰጥ ይገባል። ጢሞቴዎስ ሜክ ሹር እርግጠኛ ሁን ምን መሆኑን፣ ሴቶች ቁጭ ብለው በጌታ እግር ስር ማለታቸውን መማራቸውን እርግጠኛ ሁን ነው የሚለው። እርግጠኛ ሁን። ምክንያቱም በክርስትና ህይወት ውስጥ በደቀ መዝሙር ህይወት ውስጥ የደቀ መዝሙር ትክክለኛው ስፍራ ቃል እግር ስር ማለት ነው መቀመጥ ነው። አልነበረም ማለት ነው። ይድል ለሴቶች ሰርችት ሄዱና በአይሁድ ዘመን ሴቶች ህጉን ለመማር ምን አይነት እድል ነበራቸው የሚለው አልነበረም። እዚህ መጀመሪያ መማር አለባቸው በመልካም ምግባር ለመዋብ። ሁለተኛ ደግሞ ጢሞቴዎስ ማድረግ አለበት የትምህርት እድል እንደሚሰጠው ሁሉ ደግሞ ከባቢው ጸጥታ እንዲሰፍን ማድረግ አለበት። እንዴት ነው የሚያደርገው? አንድ ወንዶችም በማድረግ ከቁጣና ከክርክር እንዲርቁም በማድረግ በመገሰጽ ጉባኤ እንዳይረብሹ ለራሳቸውም ቀጥሎ ደግሞ ለእህቶችም። ሁለት ደግሞ ሴቶች ራሳቸውም ምክንያቱም ሴቶች የቤት ቸርች ውስጥ ሲሆን ሊያስቡ ይችላሉ። ራት ልስራ ቸርች በኋላ ዩዥሊ ታውቃላችሁ የጌታ ራትን እኛ ስናስብ አሁን እኛ በወር አንዴ ምናምን የምንወስደው ነው የምናስበው። እነሱ ምን አላቸው? አብረው ራት ይበላሉ። ከዛ በኋላ የጌታን ራት ምን ያደርጋሉ? ይወስዳሉ። ስለዚህ ሆም ቸርችስ የቤት ህብረቶች የቤት ቤተክርስቲያኖች ውስጥ ምናልባት የቤቱ ባለቤቶች አንዳንድ እህቶች ምን ያደርጋሉ? ራት ያዘጋጁ ይሆናል፣ ምግብ ያዘጋጁ ይሆናል። ስለዚህ በምግብ ማዘጋጀት ሰበብም እህቶች ማድረግ የለባቸውም። የእግዚአብሔር እግር ስር ከመቀመጥ ትክክለኛው ቦታ ላይ የማይወሰደው ቦታ ላይ ከመሆን መቆጠብ መገደብ የለባቸውም። አሜን። በጣም መታደል ነው። ሶስተኛው ሴቶች ለቃሉ ሙሉ ለሙሉ 100% መገዛት አለባቸው። አሁን መገዛትም የሚለው ቃል ሲሰማ ጭቆና አብሮ ይመጣል። ለምን እንደመገዛው ነው? ወንድም ይገዛል። አሁን ልዩነቱ ወንድ ከድሮ ጀምሮ ሲገዛ ነበረ። አሁን ለሴቶች እድሉ ስለተከፈተ በመገዛት ምን ይበሉ ይማሩ። ይሄ የሆነ ሰውዬ የከበደ አስተያየት አይደለም አይደል?
ከመስበኪያው ላይ ከፑልፒቱ ላይ ምን አንዳንድ ጊዜ ሊሆን ይችላል የከበደ አስተያየት፣ ምንም ጥያቄ የለውም። ግን ጀነራሊ ስፒኪንግ እንደው በአብዛኛው እንደ አማኝ ከመድረክ የሚሰበከው ትምህርት የማን ነው? የእግዚአብሔር ቃል ነው። ስለዚህ ለዛ መገዛት አስፈላጊ ነው ይላል ጳውሎስ። አስፈላጊ ነውና ይሄ ሃይፖታጌ ይሏል የግሪክ ቃሉና ብዙ የመጽሐፍ ቅዱስ ትርጉሞች ራሱ እቺን ለማለስለስ በቃ ጥረዋል። አነብላችኋለሁ። አሁን ESV ምን ይላል መስላችሁ? let a woman learn quietly with all submissiveness ይላል። በቃ እንደምንም ብሎ እህቶችን ይሄ ለማቀፍ አይነት ነገር ይላል። NIV a woman should learn in quietness and full submission ይላል። ትንሽ ጠንከር ይላል። ሌላ TLV የሚባል ትራንስሌሽን ይላል መስላችሁ? let a woman receive training ይላል። ትማር አይደል? ትምህርት ትቀበል ከፈለገች እንደማለት ነው አይደለም? ከፈለግሽ አይደለም በግድ ሌላ አማራጭ የለም። ካልተቀበልሽ ምንድነው የሚቀበልሽ አለ ሌላ ይሄ አማራጭ አለ። ይሄ let a woman receive training in quiet demeanor with complete respect for order ይላል። ለኦርደር ብቻ አይደለም የምትገዛው። ለማን ነው? ለቃሉ ያልተገዛ ሰውዬ ለኦርደር ይገዛል እንዴ? ስርዓት ከየት ነው የመነጨው? ከስላሴ ነው፣ ከእግዚአብሔር ቃል። በግሉ እኮ የሚያመጣው የለውም እኮ ኦርደር የሚባል ነገር። እኔ ይሞክራሉ አሁን ያው ይገባኛል ለምን እንደዛ እንደሚሞክሩ። ይሄ ስገዛ ሰብሚሽን ሃይፖታጌ የሚለው ቃልም ደግሞ እንደዚሁ 4 ጊዜ ነው አዲስ ላይ ጥቅም ላይ ይዋለው። አንደኛው እዚሁ ጢሞቴዎስ ላይ፣ ሁለተኛው ገላትያ ላይ ይላል። ይህ ጉዳይ ይላል ገላትያ 2:4-5 ነው። ይህ ጉዳይ የተነሳው አንዳንድ ሐሰተኞች ወንድሞች በክርስቶስ ኢየሱስ ያገኘነው ነፃነት ሊሰልሉ ያው ሄደው ገላትያ ኢየሱስ ብቻ ነው የሚሉት የገላትያ አማኞች ሲደመር ደግሞ ምን መገረዝ የሚሉ ደግሞ አይሁዳውያን ስለመጡ እሱን ለመሰለል እና ባህሪያ ላይ ያደርጉን ሾልከው ገብተዋል። ለነዚህ ሰዎች ለአንድ አፍታ እንኳን ምን አልናቸው? አልተገዛንላቸውም ይላል። ስለዚህ ከእግዚአብሔር ቃል በተቃራኒ ለሆነ ነገር መገዛት ምንድን ነው አይደል? ኃጢአት ነው፣ መጨረሻው ጥፋት ነው። ስለዚህ ጳውሎስ ይላል አልተገዛንም ይላል። ስለዚህ ማንገዛበትን ሁኔታ ማየት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 9 ላይ ደግሞ ሲናገር ይላል ይህ የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። የክርስቶስን ወንጌል ተቀብላችሁ ስለታዘዛችሁና ለእነርሱም ሆነ ለሌሎች ላሳያችሁ ትዕግስትና በሰዎች ተፈትኖ ስላለፈው አገልግሎታችሁ እግዚአብሔር ምን ያደርጋሉ? ያከብራሉ። እና ለምንድን ነው የታዘዙት ይላል? የክርስቶስን ወንጌል ተቀብላችሁ ምን ስላላችሁ? ለወንጌሉ ምን አድርገዋል? ታዘዋል። አሁን ሴቶች ታዘዙ ተገዙ የሚባሉት ለማን ነው? ለክርስቶስ ኢየሱስ ወንጌል የትምህርትን እድል ለሰጣቸው ምን ወንጌል ነው የሚገዙት። ስለዚህ ፖዚቲቭሊ ነው እዚህ ጋር የሚመጣው። ዝም ብሎ አይን የጨፈነ መገዛት ሳይሆን ለእግዚአብሔር ቃል ለወንጌሉ ምንድን መገዛትን ያሳያል። ሶስተኛው አንደኛ ጢሞቴዎስ እዚሁ ላይ ምዕራፍ 3 ላይ የእረኛን መስፈርት ሲያወጣ የአንድ ሴት ባል ምናምን ይልና ልጆቹን ይላል። ልጆቿን አይደለም የሚለው ልጆቹን የቃላት ወንድ ጾታ ሴት ጾታ ሲል የሚከፋቸው ሰዎች አሉ። ራሱ አስባችኋል? አሁን ልጆቹ ወንድ ነው ጾታው የቃሉ እሺ ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገዛ ቤተሰቡን በአግባቡ የሚያስተዳድር ሊሆን ይገባል። ምን አድርጎ? ስለዚህ ልጆች ወላጆቻቸው ማድረግ አለባቸው፣ መታዘዝ አለባቸው፣ ሰብሚት ማድረግ አለባቸው ለወላጆቻቸው። ፖዚቲቭ ነው አይደል? ቀና ነው አይደል? ነገርየው ክፋት አለው? የሚቀጥለው ሳምንት ነው የምናውቀው ይመስላል የእህቶች መልስ የለውም እውነት ለመናገር እዚህ ክፍል ላይ ስታነቡት አንደኛ ጢሞቴዎስ ምዕራፍ 2:11 ላይ ስታነቡት እያለ ያለው ይሄ ጭቆና አይደለም። ሴቶች እግዚአብሔርን ቃል በጸጥታ እንደሚማሩት ሁሉ ደግሞ ሲማሩ በሙሉ መገዛት ምን ይበሉ ይማሩ። ለእግዚአብሔር ቃል ምን ይሁኑ? ተገዢ ይሁኑ። ነከባድ እኮ አይደለም ለአለቃዋ የምትገዛ ሴት ለእግዚአብሔር ቃል ልገዛ ምናምን ስትል ኧረ ተይ ታለም ጥለሽ ለምትወጩ ለሚያባርሽ ስራ አረ ስታይስ እኮ እግዚአብሔር ላይ ነው እንትን ምንድነው ወይ ተሰማኝ ምናምን ነው ጌታ ላይ ነው እንጂ አለቃ ላይ እንኳን ነው። እሺ አቤት ወዴት ምናምን እኮ ነው ምንድነው አይደል? ሀሳብ ጥሩ ነው። ክፍሉ ግን የሚለው ለእግዚአብሔር ቃል ለወንድ አይደለም ትገዛ እያለ ያለው ለማን ትገዛ ነው የሚለው እንመጣበታለን። ለወንድ ግን ለእግዚአብሔር ቃል ምን ትበል? ለምትሰማው ቃል ምን ትበል? ትገዛ። ስለዚህ አሁን ጳውሎስ እያደረገ ያለው ምንድን ነው ያላችሁ እንደሆነ ጢሞቴዎስ ሴት በእግዚአብሔር ቃል ምን ትበል? መሰረት ታመልክና በእውነት ታድግ ዘንድ በቅዱሳት ህብረት ወይም በቤተክርስቲያን ውስጥ በጽሞና የመማር የደቀ መዝሙር እድሏን ምን ይበል? ያስጠብቅ ነው። ቤዚካሊ ጢሞቴዎስ እየታዘዘ ነው የሴቶችን መብት ምን በል? አስጠብቅ የሚል እኮ ነው። አሁን ዞሮ እኮ ነው በተቃራኒ እየታያለሁ መብት እንደገፈፈ ተደርጎ አረ እጸድቅ ብዬ ባዝላት
እቺ አባባልም በወንድ ብትሆን ጨርቅ ብዬ ባዝለው ተንጠልጥሎ ቀረ። እንደዛ ነው የሆነብን። እውነት ነው። ክፍሉን ስታዩት አሁን ጳውሎስ እያለ ነው የሞገተ ያለው ሴቶች በመልካም ምግባር ይዋቡ ዘንድ ትምህርት እጅግ በጣም አስፈላጊ ነው። ወንዶች ይሄንን ሲያገኙ ነበር ለብዙ 100 ዓመታት። አሁን ጢሞቴዎስ አንተ የኤፌሶን መጋቢ እንደሆንክ መጠን ሌሎች መጋቢዎችንም ደግሞ እንደምታስነሳና እንደምታስተምር ሰው ምን አድርግ? ሴት የትምህርት ዕድል ታገኝ፣ በጸጥታና በመገዛት ምን ትበል? ትማር። እንዴት ታድርጋለች አለበለዛ? ሰው ምግብ በልቶ ውሃ ጠጥቶ ሰውነቱ እንደሚበረታ እንደሚያርክ ሁሉ ሰው አማኝ የእግዚአብሔርን ቃል ተመግቦ ምን ብሎ ነው? በልቶ አላምጦ ሜዲቴት አድርጎ ምን ያደርጋል? ያድጋል፣ ፍሬ ያፈራል እኮ ነው የሚለው። በቃ ሌላ የለውም እኮ። እድል ነው የሚሰጠው። ጳውሎስ እያደረጋል እድል እየሰጠ ነው። ለማ? ለሴቶች። ባጭሩ ጳውሎስ የሴቶች ጠበቃ ሆኗል በዚህ ክፍል። እግዚአብሔር ይመስገን። እውነት ሴቶች አሁን እናንተ አሜን ምናምን ማትሉኝ ስላልገባችሁ ነው። ለኮንቴክስቱ ቅርብ ስላልሆናችሁ ነው። ቅርብ ብትሆኑ ኖሮ የቶራህን የአምስቱን መጽሐፍት የሙሴን መጽሐፍት መማር ፈልገው እህቶች ተከልክለው በኢየሱስ ዘመን ነው ማወራ ጌታን ካገኙ በኋላ ሲማሩ ያላቸውን ደስታ አስቡት። because አንዳንድ ነገር ከልጅነታችን ጀምሮ ስላገኘ ነው ይቀልብናል አይደል? ኖርማል ይሆናል። አልነበረም እኮ ይሄ እድል ለሴቶች። ጓዳ ነበሩ ሴቶች። ምግብ ያበስላሉ፣ ባላቸውን ይንከባከባሉ፣ ልጆቻቸውን ይንከባከባሉ። ይሄ መጥፎ አይደለም፣ ትልቅ አገልግሎት ነው። ግን ዋና ከሆነው ከማይወሰደው ከቃሉ እግር ስር መቀመጥን ግን ምን አድርጎባቸው ነበር? ወስዶባቸው ነበር። አሁን ይሄ እድል ሲሰጥ አሜን እልል እኮ ነው የሚባለው። እንደ ኖርማል እኮ ሊሰማ አይገባም ነበር። እውነት ኖርማል እኮ አይደለም። ቅዱሳን ታምር እኮ ነው እግዚአብሔር ያደረገው። ካልቸሩ ምን አደረገው? ገለበጠው። ባህሉ ምን ገለበጠው? ምስክር እኮ አይሆኑ ነበር ሴቶች እኮ ምስክር አረገ ኢየሱስ አይደል? መግደላዊት ማርያምን ምን አረጋት? ሂጂና ለደቀ መዛሙርት እንቢያቸው ትንሣኤን አይታመንም እኮ የሴት ምስክርነት እኮ ካልቸርን የገለበጠው ኢየሱስ። ጳውሎስ ያንን ተከትሎ ነው አሁን ለጢሞቴዎስ የሚነግረው አደራህን ጢሞቴዎስ እርግጠኛ ሁን ሴቶች የመማር ዕድል በቤተክርስቲያን ውስጥ ማግኘታቸውን ሜክ ሹር እርግጠኛ ሁን። ከዛ ደግሞ ያ ትምህርት ያድጉ ዘንድ አስፈላጊ ስለሆነ በጸጥታና በሙሉ መገዛት ምን ይበሉት? ያድርጉት። ስለዚህ ሴት በጸጥታና በሙሉ መገዛት ትማር። ለምን? እውነትን እንድታውቅ ነው። ማንም ሰው እንዳያጭበረብራት ነው። ጎረቤት ያለ ወንድ ጎረቤት ያለ ያጎት ልጅ ዘመድ እንዳያጭበረብራት እውነትን ታውቅ ዘንድ በቅዱሳን ህብረት በጸጥታና በመገዛት ምን ትበል? ትማር ነው። መጽሐፍ ቅዱስ ሲናገር ዮሐንስ 14 ላይ ኢየሱስም እንዲህ አለው፣ መንገዱ እኔ ነኝ፣ እውነትና ህይወትም እኔው ነኝ፣ በእኔ በኩል ካልሆነ ወደ አብ የሚመጣ ያለቃ እኔ ነኝ እውነት። ስለዚህ እውነትን ማወቅ ከፈለገች ሴት ምን ማድረግ አለባት? መማር አለባት። ይሄ እድል አልነበራትም ድሮ። አሁን ጳውሎስ የሚለው ጢሞቴዎስ እርግጠኛውን ሴቶች የመማር እድል ይኑራቸውን ምን እንዲያደርጉ? ኢየሱስን እውነት የሆነውን መንገድ የሆነውን ህይወት የሆነውን እሱን ምን ያደርጉ ዘንድ ያውቁ ዘንድ። እዚሁ ጢሞቴዎስ ላይ እኮ ምንድን ያለው? የእግዚአብሔር ፍላጎት ሰዎች እንዲድኑና በእውነት እንዲያደርጉ ነው። በእውነት የሚታደገው እንዴት ነው? በቃሉ ነው። ከበደና አየለን ሰምተን እኮ አይደለም። አልማዝና ብርቄን ሰምተናቸው እኮ አይደለም። እናድርገው እንዴት ነው? በቃሉ ነው። የለም ሌላ ምንጭ ቅዱሳን በእውነት ለማድረግ። ከዚህ ጳውሎስ እያለ ያለው ጢሞቴዎስ እርግጠኛ ሁን እህቶች ማግኘታቸው የመማር እውነትን የማወቅ ዕድል ማግኘታቸውን እርግጠኛ ሁን። ሴት በጸጥታና በሙሉ መገዛት ትማር። ለምን? እውነት እንድታቅ። አንድ ሁለተኛ ሴት በጸጥታና በሙሉ መገዛት ትማር። ለምን? እንድትድን ነው። እንዴት ትዳን አይደል? ዮሐንስ ላይ ሲናገር ኢየሱስ ምን አለ? እርሱ በላከው ታምኑ ዘንድ ይሄ እግዚአብሔር ስራ ነው ሲል መለሰላቸው ይላል። ስለዚህ ሰው በኢየሱስ የሚያምነው እግዚአብሔር በላከው በሱ በመሲሁ የሚያምነው ሲሰራው ነው። እግዚአብሔር ሲሰራው ነው። እግዚአብሔር እንዴት ነው የሚሰራው? በቃሉ ነው። ማን ልኮ? ራሱ ልጁ ልኮ ነው። ልጁ ምን አለ? እውነት መንገድ ህይወት እኔ ነኝ አለ። ይሄንን ሴት እንዴት አውቃ ነው የምትድነው? ያለ ካልተማረች ቁጭ ብላ ማንም ላይ ጥገኛ ሳትሆን እንዴት ነው የምትድነው? አሁን የእናንተን ስታትስ አታስቡ እህቶች፣ የዛን የነበሩትን ሴቶች አስቡ። ከምንጩ ከመምህሩ እግር ስር ቁጭ ብሎ ያልተማረ ሰው እኮ መምህሩ ያለው ይሄን ነው የሚለውን ሰው እኮ ነው የሚሰማው። አለው እንዴ ሌላ ምንጭ አይደል? ከምንጩ ያልሰማ ሰውዬ እኮ ከማን ነው የሚሰማው? ከሰሚ እኮ ነው የሚሰማው አይደል? አሁን ጳውሎስ እያለ ያለው ኖ እህቶች ከሰሚ መስማት የለባቸውም። በጌታ ዘንድ ገላትያ ወንድ የለም ሴት የለም፣ እኩል ቁጭ ብለው የመማር ዕድል ያግኙ። አንደኛ ቆሮንቶስ ሲናገር በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። ከማን ነው? ራሱ ከኢየሱስ ነው። እርሱ ከእግዚአብሔር ዘንድ ጥበባችን፣ ጽድቃችንና ቅድስናችን ቤዛችንም ሆኗል። አይደለም ያኔ እኮ አሁን እኮ እየተሸበርን ነው እኮ አይደል? ወንድም ዓለም
ተጠንቀቅ፣ መንገድን ምናምን ተጠንቀቅ፣ ካልሆነ ሲኦል ትገባለህ። አልተረበሸም እንዴ ሰው? ግጥም አድርጎ ነው የተረበሸው። እንደዚህ አይነት የምስራች አለ እንዴ? በነገራችን ላይ እንግዲህ ዛሬ ጌታን አግኝታችኋል፣ መጨረሻችሁ አይታወቅም፣ በርቱ ሚል የምስራች አለ እንዴ? ከምንጩ ስለማንሰማ ከቃሉ ስለማንሰማ መጽሐፍ ቅዱስ ሲነግረን እርሱ እግዚአብሔር ከእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ነው የሚለውን ስለማንሰማ ከበደ መጥቶ ተጣፋላችሁ ወይኔ ጉዴ ወይኔ የሚል መዝሙር አለ አሉኝ። የእሳቱን ቃጠሎ አይችለውም ጎኔ ምናምን የሚል እንዴ የምንሳ የትኛው ወንጌል ነው የሰማ ወንድም አለ? ከምንጩ ሳትሰሙ ስትቀሩ ምንድን ነው የሚሆነው? እንድትድኑ ሴት መማር ያለባት በጸጥታና በመገዛት። ለምን? ከምንጩ ከቃሉ ሰምታ ተጣፍ ያለ ሲላት ነው እኔ አልጠፋም የምትል እህት መሆን አለባት። እኔ በክርስቶስ ኢየሱስ ለመሆን የበቃሁት ከእርሱ የተነሳ ነው። እርሱ ደግሞ ከእግዚአብሔር ዘንድ የተሰጠኝ ምንድነው? ጥበቤ፣ ጽድቄ፣ ቅድስናዬና ምንድነው? ቤዛዬ ነው። እግዚአብሔር መፈለግና ማድረግን በልብ ያኖረ ምን ያደርጋል? መፈለጉን ብቻ አይደለም ማድረግንም ደግሞ ስላስቀመጠ ይቀድሰኛል። የቅድስና ችግር እኮ ሙሉ አለመውደቅ እኮ ነው እግዚአብሔር ላይ ቅዱሳን። ስለዚህ እንድትድን ነው ሴት በጸጥታና በመገዛት ምን ትበል ትማር። ይሄ ዕድል አልነበራትም። ኢማጂን አሁን እኔ የማስተምረውን ትምህርት ሴቶች ውጪ ጠብቃችሁ ከወንድሞች ብትሰሙ ተገዢ ብሎሻል፣ በቃ ተገዢ ብሎሻል፣ መገዛት ነው ምልሽን ነገር ያይነ ምልሽ አሁን እኩል ፍሮንት ሲት አገኛችሁ ማለት ነው። እግዚአብሔር ይመስገን ፍሮንት ሲት አገኝታችሁ አላለም ትላላችሁ። አይ እንደዛ አላለም ያመቻል አይደል? እኩል እንስማ እንጂ ምናምን ትላላችሁ። ድሮ እንደዚህ አልነበረም። በቃ እንድትድን ነው ሴት በጸጥታና በመገዛት ማለት እንድትድን፣ እውነት እንድታቅ አይደል? አንደኛ፣ ሁለተኛ እንድትድን፣ ሶስተኛ ልጁ እንድትመስል ነው፣ እንድትቀደስ። ከባሏ ሰምታ አይደለም የምትቀደሰው ሴት፣ ከጎረቤት ሰምታ አይደለም የምትቀደሰው። ዮሐንስ 17:17 ሲናገር ቃልህ እውነት ነው፣ በእውነትህም በላቸው ቀድሳቸው። አየህ ቅዱሳን እህቶች አያችሁ፣ ቃልህ እውነት ነው፣ በእውነትህም በል። አሁን ያገኛችሁት ቻንስ ምን መሰላችሁ? የሚቀድሰው ቃሉ ስለሆነ ቃሉን የመስማት እድል ጳውሎስ ይሰጣቸው። እርግጠኛ ሁን ጢሞቴዎስ እኮ ነው እያለ ያለው። ለምን ሴት በጸጥታና በመገዛት ትማር? ትቀደስ ዘንድ። ቃሉ ምን ያደርጋት ዘንድ? ይቀድሳት ዘንድ። ትክክለኛው የደቀ መዝሙር ስፍራ እዛ ስለሆነ ትቀደስ ዘንድ ነው እንዴ። ሮሜ እኮ ሲናገር ይላል መሰላችሁ፣ መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እንዴት ነው በአእምሮ መታደስ የምንለወጠው? በቃሉ ነው። እዚህ ሴት ኢየሱስ ክርስቶስን እየመሰለች ታድግ ዘንድ ምን ትበል? በጸጥታና በመገዛት ትማር። እግዚአብሔር ይመስገን። ሴቶች ፍሮንት ሮ ሲት አይገርም? እግዚአብሔር ይመስገን። አሁን ብትጠራጠሩኝ ከጌታ ጋር ታወራርዳላችሁ። ከኔ ጋርም ግን ፍሮንት ሮ ሲት የሰጣችሁ አልነበረም። ይሄ ካልቸሩ አይፈቅድም ነበር፣ የአይሁድም ሆነ የሮም ካልቸር። ጀነራሊ ያልኩት ሙሉ ለሙሉ አይፈቅድም አልኩኝ። ጀነራሊ ስፒኪንግ በደም ሳሰው በጠቅላላው ስታዩት አይፈቅድም። ጳውሎስ ለጢሞቴዎስ የሚለው ጢሞቴዎስ አንተ የኤፌሶን መጋቢ ነህ፣ ቅዱሳን አይደል በቃሉ እንጀራ በመቁረስ አይደል በጸሎት ማድረግ አለባቸው፣ በህብረት መትጋት አለባቸው። እዚህ አንደኛው የተጠቀሰው ግን ትምህርት ነው። ይሄ እንደ ድሮ እንዳይመስልህ፣ ለወንድ ብቻ አይደለም። ለማን ነው? ለእህቶችም ጭምር ነው። ሴት በጸጥታና በመገዛት ትማር ይላል። ወንድስ እንደዛው። ወንድ እውነትን ያውቅ ዘንድ፣ ይድን ዘንድ፣ ክርስቶስ ኢየሱስን ይመስል ዘንድ፣ ይቀደስ ዘንድ በጸጥታና በመገዛት ምን ይበል? ይማር። ለምን ሴት ተባለች? እዚህ ጋር እድል ስላልነበራችሁ። የሚገርማችሁ የእግዚአብሔር ቃል ይሰራል። ይሄ ምሳሌ ልንገራችሁን አልጨርስ፣ በራሴ ነው ምሳሌ የምነግራችሁ። ወንድ ምን ይበል? በጸጥታና በመገዛት ምን ይበል? የተለየ አይደለም። እየጮህን አንማርም ብያችኋለሁ። የሆነ ጊዜ ለስሻውርችዋለሁ ብቻ የሆነ ክፍያ መክፈል ነበረብኝ እና ክፍያ የጠየቅኩት ፌር አይደለም፣ ጊዜው ልክ አይደለም እና አለ ጊዜው የጠየቅኩት አልከፍልም አልኩ ለራሴ አልከፍልም። እና ብሩ ስላልነበረኝ አይደለም፣ ብሩ ነበረኝ፣ ግን የጠየቅኩበት ጊዜ ልክ አይደለም እና አንዱን ከፍዬ እንደገና ሁለተኛ የጠየቅኩትና አልከፍልም፣ እስቲ የሚሆነውን አያለሁ ምናምን አልኩ። ከዛ ማታ ማታ ዲቮሽን እናደርጋለን እኔ
ባለቤቴና ማሁ እና ማሁ ዲቮሽን ላይ ሼር ስናደርግ ሪፍሌክሽን አላት ሁሌ። ልክ ካነበብን በኋላ ሪፍሌክሽን ስል እጇን ታነሳለች ዘ ሆሊ ስፒሪት እና የዛን ቀን ያነበብነው ክፍል የማቴዎስን ነው። ምን ይላል? እኔ እኮ አልከፍልም ብያለሁ፣ ብሩ አለኝ አልከፍልም፣ የሚመጣውን እናያለን፣ እኔ ምንም ምናምን ብዬ ነው ያለሁት። ምን ይላል? ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉ ነው። አሁን ጥያቄው እግዚአብሔር እሺ ልጄ ብር አልሰጠውህም? የለህም? አካውንት ውስጥ አለኝ። መክፈል አትችልም? እችላለሁ። ብትከፍል ሰላም አይወርድም? ይወርዳል። ስለዚህ ምን አድርግ? ክፈል። ተከፈልኩ። እንዳሰሎኝ ነው የሚመስላችሁ። አሁንም ባይዘው ቃሉ ምን ስላለኝ ሰላምን የሚያወርዱ ብፁዓን ናቸው የእግዚአብሔር ተብለው ይጠራሉ ስላለ እንጂ እንደ ሰውየው ቢሆን ቢሆን አልፈልግም ነበር። ምን ማለት ነው? እንደዚህ ነው የምንኖረው እኮ አያችሁ። እኔ እኮ ፈልጌ አይደለም ቃሉ የሚሰራኝ አይደል? ባልፈልግ ምን ያደርጋል? የሚቆረጠውን ይቆርጣል አይደል? የሚነቀለው ምን ያደርጋል? ይነቅላል። ምን ስናደርግ? በጸጥታና በሙሉ መገዛት ምን ስናደርግ? ስንማር። ከመድረክ ብቻ እንዳይመስላችሁ ቤታችሁ ባይብል ስታነቡ በጸጥታና በመገዛት አይደል? የሚያስተምር ማን ነው? መንፈስ ቅዱስ አይደል? ልክ አሁን እዚህ ቆሜ ሳስተምር እኮ ነው ያለው ማስተምረው የእግዚአብሔር መንፈስ። ስሳሳት እኔ ነኝ። ከዛ ውጭ ግን ማን ነው የሚናገረው? የእግዚአብሔር መንፈስ። ቤትም ቁጭ ብላችሁ ስታነቡ የሚያስተምረው ማን ነው? በጸጥታና በሙሉ መገዛት እንበል፣ እንማር። እግዚአብሔር ይርዳን። እግዚአብሔር ለሴቶች ስላደረገው ነገር ስሙ የተመሰገነ ይሁን። አሜን። አልተሰማችሁም? እኔ አሁን የተሰማኝን አልተሰማችሁም? ማለት እግዚአብሔር ለሴቶች ስላደረገው ነገር ስሙ የተመሰገነ ይሁን። በቃ ይሄ እድል አልነበረም። ያልነበረውን እግዚአብሔር ምን አደረገው? አመጣው። እግዚአብሔር ይመስገን። አልተገደለም። ዛሬ ማር ሳምንት እንገናኛለን። እንጸልይ። እግዚአብሔር አምላካችን አባታችን ሆይ እንዴት ድንቅ አምላክ ነህ አንተ። እናመሰግንሃለን ጌታ ሆይ የዘመናትን ባህል የምትቀይር ለልጆች የምትራራ በብሉይ ኪዳን እንደተናገርከው መንፈሴን በወንዶችና ሴቶች ልጆች ላይ ያፈሳለሁ እንዳልክ እግዚአብሔር ሆይ በወንዶችም በሴቶችም ላይ መንፈስህን ያፈሰስክ ጌታ እናመሰግንሃለን። በአዲስ ኪዳንህ ወንድና ሴት አይለይም ያልክ ጌታ እናመሰግንሃለን። ለእህቶች ስለሰጠኸው ዕድል እናመሰግንሃለን ጌታ ሆይ። ትክክለኛው ስፍራ እግር ስር መቀመጥ ነውና ለእህቶች እግር ስር ይቀመጡ ዘንድ እግዚአብሔር ሆይ እድልን ስለሰጠህ እናመሰግንሃለን። በቃልህ ስለተናገርክ ለመጋቢዎች ለእረኞች አደራ ስላልክ አደራ እህቶች በጸጥታና በመገዛት ይማሩ ዘንድ የእናንተ ኃላፊነት ነው። ጸጥታ ከባቢ መፍጠር፣ ለሴቶች ማስረዳ፣ ሴቶች ይማሩ ዘንድ ቃሌን ይመገቡ ዘንድ እውነትን አውቀው ይድኑ ዘንድ ደግሞ በመልካም ምግባር ይዋቡ ዘንድ የልጄን መልክ ይመስሉ ዘንድ መጋቢያን አደራ ስላልክ እናመሰግንሃለን። ተመስገን ጌታ ሆይ። ይሄ እውነት አልተሰማን ይሆናል አንዳንዶቻችን ስለሰራው ስለዚህ ስራ ካልቸሩን ስለቀየርክ እግዚአብሔር ሆይ ባህሉን ስላለፍክ እናመሰግናለን። ስምህ ከፍ ይበል እግዚአብሔር ሆይ። በዚህ ያለን ወንዶችም ሴቶችም ልጆች ቃልህን በጸጥታ በመገዛት የምንሰማ ሰዎች አድርገን ጌታ ሆይ። ቃልህ እውነት ነው፣ ይቀድሳል። ቃልህ ያበረታል፣ ጉልበት ይሆናል። በመከራ ቀን እግዚአብሔር ሆይ ጉልበት ይሆናል። በሐዘን ጊዜ ያጽናናል እግዚአብሔር ሆይ። ጥያቄን ይመልሳል፣ ያበረታል ጌታ ሆይ። የልጅህን መልክ እንድንመስል ጌታ ሆይ ሞልዱን ይሰራል ጌታ ሆይ። ቃልህን በጸጥታ በመገዛት የምንማር ሰዎች አድርገን እናመሰግንሃለን። በልጅ በክርስቶስ ኢየሱስ ስም አሜን።